ዱባይ ላይ ያላችሁ በቪዚት መጣችሁ ወይ ደግሞ ቪዛ ቀይራችሁ ስራ ያጣችሁ ለእናንተ ዛሬ አንድ ነገር አሳያችኋለሁ። ተመልከቱ። ዱባይ ላይ መጣችሁ ስራ ከሌላችሁ ቤት ተቀምጣችሁ ቤት ተኝታችሁ ከሆነ ወደ ቢዝነስ ዓለም ውስጥ ለመግባት የሚያስፈልጋችሁ አንድ ባልዲና አንድ ፎጣ በዚህ ባልዲ ውሃ ትሞላለህ። ከዛ በኋላ አሁን ለምሳሌ ይሄንን መኪና እያችሁት አይደለ? የቆሸሸ መኪና ነው። ዝም ብላችሁ ማለት ነው በ5 ድርሃም በ10 ድርሃም ለቅለቅ በ20 ደቂቃ በ30 ደቂቃ ታደርጋላችሁ ማለት ነው። በቀን 5 መኪና እንደዚህ ብታጥቡ 50 ድርሃም አገኛችሁ ማለት ነው። አሁን ይሄ ቀላሏ ማለት ነው። አሁን እኛ ስንጀምር የጀመርነው በዚህ ነው። 10 ድርሃም ይሄንን ትገዛለህ፣ ይሄንን 2 ድርሃም ትገዛለህ። በ12 ድርሃም የራስን ቢዝነስ ጀመርክ ማለት ነው። በቀን 5 መኪና ብታጥቡ 50 ድርሃም አገኛችሁ ወይ ደግሞ 25 ድርሃም አገኛችሁ ማለት ነው። ቤት ከመተኛት አይሻልም?